ደጃዝማች አያሌው ብሩ ደጃዝማች አያሌው ብሩ የእቴጌ ጣይቱ ብጡል የእህት ልጅ ራስ ጉግሳ ወሌ ደግሞ ያክስት ልጅ ሲሆኑ ደጃዝማች አያሌው ብሩ ግንቦት 20 ቀን 1878 ዓመተ ምህረት ጎንደር ዳባት ነው የተወለዱት። እናታቸው ወይዘሮ ገሰሰች ብጡል ጋር ቀርቶ ብዙ ጊዜያቸውን ከልጅነታቸው ጀምሮ ያደጉት አክስታቸው እቴጌ ጣይቱ ብጡል ጋር እንደነበር የታሪክ ድርሳናት ያትታሉ። አፄ ምኒልክ በመጨረሻ ዘመናቸው በጠና ታመው ካልጋ ላይ መዋላቸውን ተከትሎ ራስ ቢትወደድ ተሰማ ናደው ሞግዚቱ ነው ስልጣን ወደ ልጅ ኢያሱ ተላለፈች። ራስ ቢትወደድ ተሰማም ከሌሎች አማካሪዎቻቸው ጋር ሆነው እቴጌ ጣይቱ ብጡል ከነበራቸው ስልጣን እንዲነሱ አደረጓቸው። በዚህ ጊዜ የ24 ዓመቱ ወጣት የነበሩት ደጃዝማች አያሌው ብሩ 10,000 የሚደርሱ ሰራዊት አባላትን ይዘው አዲስ አበባ ውስጥ ይኖሩ ነበር። በወቅቱ እቴጌ ጣይቱ ብጡል ባለቤታቸው አፄ ምኒልክ አርፈው እሳቸው በግዞት እንጦጦ ማርያም ላይ ወጥተው እንዲቀመጡ በተጠየቁ ጊዜ ለራስ ቢትወደድ ተሰማ ናደውና ለተቀሩት መኳንንቶች እንግዲህ ወደ ትውልድ ቀዬ ለመመለስ እንዲፈቀድልኝ እፈልጋለሁ ብለው ጥያቄ ያቀርቡ። በዚህን ጊዜ ጥያቄያቸውን መኳንንቱ በአንድነት መከሩና እቴጌ እንደጠየቁት ቢለቀቁ የእናታቸውን ሀገር ጎጃምን የአባታቸውን ሀገር ጎንደርና ወሎን በጋብቻ የተጣመሯቸውን የትግራይ መኳንንቱ ሁሉ በአንድነት አነሳስተው በእኛ ላይ በቀላሉ ሊበርድ የማይችል ጦርነት እሳት ሊጭሩ ይችላሉ ተብሎ ታመነ። ከምንም በላይ ደግሞ የእጅ ውስጥ የነበሩት ግዙፍ ኃይል ማንቀሳቀስ የሚችሉት ወንድማቸው ራስ ወሌ ብጡል በመፍራት የእቴጌን ጥያቄ ሳይቀበሉት ቀሩ። በዚህን ወቅት የእህታቸው ልጅ የሆኑት ደጃዝማች አያሌው ብሩ አዲስ አበባ ላይ ያለውን ጦራቸውን አሰባስበው ለውጊያ ራሳቸውን ማዘጋጀታቸውን አስታወቁ። በወቅቱ ሞግዚቱ ራስ ቢትወደድ ተሰማ ናደው ደጃዝማች አያሌው ብሩን እንደመጡ አዘዙ። በወቅቱም ደጃዝማች አያሌው ብሩ መምጣት እንደማይፈልጉ በምትኩም ምላሽ አጥፍተው በወቅቱ ቦታ በደፈጣ ያዙ። በዚህን ጊዜ መርሲ ሐዘን ወልደ ጊዮርጊስ የዘመን ትዝታዬና በዳግማዊ ምኒልክ በተሰኘው መጽሐፋቸው እንደገለጹት ራስ ቢትወደድ ተሰማ ናደው በጦር ኃይል ተይዘው እንዲቀርቡ ደጃዝማቹ ይደረግ ቢሉም የጦር ሚኒስትሩ የነበሩት ፊታውራሪ ሀብተ ጊዮርጊስ ንነግዴ ያቀረቡት መፍትሄ ጎረምሳ ነው፣ እርሱን በጦር ኃይል ማስገባት አያስፈልግም፣ አሁን በሰላም ይገባል ብለው ተናገሩና ወታደር የቤቱን ዙሪያ ከቦ እንዲጠብቅ አስደረጉ። ወደ ውስጥ እህል ውሃ እንዳይገባ ሰውም በእንቅስቃሴ መረጃ እንዳያቀርብላቸው አደረጉ። በዚህን ጊዜ ወራቱን መጠበቅ ያልቻለው የደጃች አያሌው ሰራዊትና ራሳቸውን ጨምረው በሰላም እጃቸውን ሰጡ። ደጃዝማች አያሌው ብሩ አጎቶቻቸው ራስ ወሌና የራስ ወሌ ብጡል ልጅ ራስ ጉግሳ ወሌ ብጡል በልጅ ኢያሱ ዘመን ከ1902 እስከ 1909 ለ7 ዓመታት ያክል በእስር ላይ ነበር ያሳለፉት። በኋላም ልጅ ኢያሱ በስልጣን ሲባልጉ ከስልጣኑ ለማንሳት ሲታሰብ ከስር ተለቀቁ። ከስር እንደተፈቱ ደጃዝማች አያሌው ከሐረር የተላከውን በደጃዝማች ጉግሳ ልዩ የሚመራውን የልጅ ኢያሱን ጦሩ ወቅተው እንዲመልሱ ከፊታውራሪ ተክለ ሐዋርያትና ከሌሎች ጋር ወደ መኢሶ ተላኩ። በጦርነቱም ደጃዝማች አያሌው አሸንፈው ተመለሱ። ከዛም ወደ ሰሜናዊ ጎንደር አስተዳዳሪ ተብለው ያጎታቸው ልጅ ባለቤት በነበሩት በንግሥት ዘውዲቱና በልዑል ራስ ተፈሪ ተሾሙ። ቀጥሎም በኋላም ራስ ጉግሳ ወሌ የደቡብ ጎንደር አስተዳዳሪ ሆኖ መቀመጫቸውን ደብረ ታቦር ላይ ያደረጉ። በወቅቱ ልዑል ራስ አልጋ ወራሽ ተፈሪ መኮንን ንጉሠ ነገሥቱን ጠቅልሎ ለመያዝ ሽኩቻ መኖሩን ታወቀ። በራስ ጉግሳ ላይ ደጃዝማች አያሌው ብሩ እንዲወጓቸው አደረጉ። ይህም ንግሥተ ነገሥታት ዘውዲቱን ከስልጣን ለማንሳት ሲታሰብ መጀመሪያ ባለቤታቸው ራስ ጉግሳ ወሌን መምታት እንዳለበት ታምኖም ስለነበረ ነው። በዛን ወቅት ራስ ጉግሳ በአክስታቸው ልጅ ጦርነት ተከፍቶባቸው አንቺም ላይ ተሸነፉ። ደጃዝማቹ አገኘዋለሁ ብለው አስበውት የነበረውን ሁሉንም ሰሜን በጌ ምድር የመጠቅለል ሕሳቤ ከሽፎባቸው አዲስ አበባ ተጠርተው የቁም እስረኛ ሆኑ። ከዛም በኋላ ያለ ሕይወት ምዕራፋቸው ለሀገራቸው ለወገናቸው ያልታመኑ ተደርገው ዘመን ባለፈ ቁጥር ሙሉ ጎንደሬ አያሌው ሞኙ ሰው አማኙ እያለ ይሳለቅባቸዋል። ከዚህ ምን ትምህርት እንወስድ ይሆን?